አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። አባቢ ቻናልን እየለቀኩበት አይደለም፣ ተደራሽነት ይኑረው አይኑረው አላውቅም። በጣም ገርሞኝ ነው። ተሜዳ በጣም ርቅ ያለውና እንደ አጋጣሚ ዛሬ ነው የገባሁት። መቼ እንደተለቀቀ አላውቅም። የሆነ ቪዲዮ አይቼ ማለት ነው። በጣም ነው የሚዘገነነው። በጣም ሀባቢ በዚህ ልክ መጨካከን ቅያም ደረስ ነው። ሰው መሰለ ማለት የሰው ምስል የያዘ አውሬ አለ። ወይ እነዚህ ሰው መሰል አውሬ ናቸው። ሰው መሰል አውሬ ናቸው ሀቂቃ ማለት ነው። በቃ የኛ መከፋፋት የኛ መጨካከን በዚህ ልክ በቃ መጨካከንና በዚህ ልክ ክፋትና በዚህ ልክ በቃ ጭካኔያችን። ዛሬ ነሐሴ 13 ነው። ነገር ግን ኢትዮጵያ መስከረም ነው የሚመስለው። ዝናብ የሚባል ነገር የለም ማለት ነው። ሀዳ እንዴትስ ዝናብ ይጣል? በዚህ ክፋት ልክ ይሄ ክፋታችን እኮ ነው። ይሄ ክፋታችን፣ ይሄ ወንጀላችን፣ ይሄ ጥመታችን እኮ ነው ዝናብን የሚያስቀር። አላህ ሱብሃነሁ ወተዓላ ከዚህም የኢትዮጵያን ሕዝብ ማለት ነው ከዚህም በረህመቱ ይዞናል፣ በእዝነቱ ይዞናል። አላህ ሱብሃነሁ ወተዓላ እሱ እንደ ሰው አይደለም፣ እንደ ሰው ክፉ አይደለም። አልሐምዱሊላህ በረህመቱ በእዝነቱ ይዞናል። ወላሂ እንደኛ ክፋት እንደኛ ጥመት ቢሆን አንድ ቀን ማናድር ነበር። ሱብሃንአላህ በጣም ያሳዝናል። እኔ ደግሞ አንድ የሚያሳዝነኝ ነገር በቃ በእንደዚህ አይነት ጠማማ ሰዎች እና በእንደዚህ አይነት ክፉ ሰዎች በእንደዚህ አይነት አውሬ ሰዎች ማለት ነው ንጹሐን ኢትዮጵያ በስደት ላይ መንገላታቸው ነው የሚገርመኝ ማለት ነው። አሁን እንግዲህ በስመ ኢትዮጵያ ተፍትሽም ሆነ ምንም ሆነ በጣም ነው ሳውዲ ላይ የሚበረታው ማለት ነው። ስንት ልጅ የሚያሳድግ ስንት ቤተሰብ የሚያስተዳድር ስንት ሀላሉን የሚበላ የላቡን የሚበላ ህዝብ አለ፣ አብዛኛውን ማለት ነው። በእንደነዚህ አይነቶች ጠማማ በእንደነዚህ አይነቶች አውሬ ይረበሻል ማለት ነው። ስንት ነው ገጠር ላይ ስንት ገጠር ወንድሞቻችን ንጹሐን ወንድሞቻችን እርዚቅ ፈላጊ ልጅ አሳዳጊ አዛውንት ጧሪ ስንት ልጆች አሉ ገጠር ላይ ፍየል እያገዱ ቤተሰብ የሚረዱ ማለት ነው። እነዚህም ከነዚህ እንግዲህ በእነዚህ ምክንያት ይረበሻሉ ማለት ነው። በእነዚህ አውሬዎች ምክንያት እና በጣም ነው የሚያሳዝነው ሀባይቢ በጣም ከምንም በላይ ማለት ነው። ዱአ አድርጉ። ሀገራችንም ዝናብ አልተስተካከለም። አሁን ነሐሴ 13 ነው፣ ዝናብ የለም። ደረቅ ነው። 2 ቀን ነው 3 ቀን ሆነ ምንም አይነት ዝናብ የለም ማለት ነው። እና ዱአ አድርጉ ሁላችሁም።